እናመሰግናለን። አሜን። የኔትዬ አሜን። አብሮ ያሰማን። እኔም አመሰግናለሁ። አሜን። እንግዲህ የለታ ተመስገን መጥተዋል። አስቀድመው ዛሬ ተናከሯል። የታሰረው ማከሯል። የታይታዩም አመጣዋል። ዚያድ የሚባል ልጅ አንሚዮት ብለህ ስምህን ብታስተዋውቅ ጥሩ ነው። አላወቅንህም። አብሮሽ ስለሆነ ያን ብታረጉ ጥሩ ነው። ለማንኛውም እነዚህ ይሆናል። ወደ ትምህርትና ታይታያሉ። አቤት አቤት ይቆራረጣል። ለማንኛውም ዛሬ ምሳሌ ቅኔ ነው። እሺ የሰማችሁ ነው። ይሰማችሁ ነው። ታሰሉ እግዚአብሔር ይመስገን። እግዚአብሔር ይመስገን። አዎ ክሊር አይደለም እንጂ አዎ በጣም ጥሩ በጣም ጥሩ። እንግዲህ እንዲሰማ ለማድረግ እንሞክራለን። ትናንት ደውዬ ነበር፣ ግራ የተወሰነ የመርሳት ባህሪ ነበርና ነይታና ነቃጦች ደውዬ ነበር ትናንት። ያው ምሳሌ ትንሽ ስለቆየ ረስቸው መሰለኝና ትናንት የሆነ ነገር የተናገርኩ መስለኛል። ለማንኛውም መጠየቅ ምንም ችግር ስለሌለው በአንድ ምሳሌ መሰረት ልንገራቸውና ምሳሌ በዚያ ምንም ዛሬ አሁን ቅኔ አንዲት ጉባኤ ቃና ለቅቄላችኋለሁ። በምሳሌ መሰረት ግን እንግዲህ ዮሴፍ እመቤታችን መዝገብ ብሏታል። መዝገብ ብሏታል። ስለዚህ ቅኔ የሚመጣው ዮሴፍ ባለቤቱ ነው ይመጣል። መዝገብም ባለቤቱን መምጣት ትችላለህ እንዳመጣጡ ማለት ነው። ስለዚህ ለምሳሌ ያህል በቅኔው ብንነጋገር የዛሬውን ቅኔ በመርድአ ግዕዝ ዮሴፍ ይማሰነ ሥርዓተ ነቢያት አበው እስመ ስእለቶ የሐውር ነሲዮ መዝገበ ዮሴፍ ፍነው በሚል ቃል እንነጋገራለን ማለት ነው። እንግዲህ በመርድአ ግዕዝ ዮሴፍ የግዕዝ ተማሪ ዮሴፍ ተማሪ በዚህ ተማሪ ይማሰነ ሥርዓተ ነቢያት አበው የአበው የሊቃውንት ነቢያት ሥርዓት አልጠፋም ነው። እስመ ስእለቶ የሐውር ነሲዮ መዝገበ ዮሴፍ ፍነው ተላላኪ ዮሴፍ ኮፋዳ መዝገብን ይዞ ወደ ልመና ይሄዳልና ሥርዓቱ አልጠፋም ማለት ነው። እና ለሰም ምን ይባላል? አንዳንድ ተማሪዎች የድሮች ተማሪዎች በጣም ውበት ያላቸው እንዲያው የቆሎ ተማሪ የሚመስሉ ሥርዓታቸው እና አካሄዳቸው ሁላ ሥርዓት ያለው መንፈስ ቅዱስ ያልተለያቸው የሚመስል አኳያለና እና እንዳሁን እንደ ዘመኑ ተማሪ በፌስታል መለመን ሳይሆን በሰንየት ኮፈዳ በጥሩ ሁኔታ ያለ ተሰጥቶ በዚያ ይለምናል። እንዳጋጣሚ እናቱ ሲያነስ የድሮ ተማሪ መጣ እንዲው ተባረክ ምናምን እያሉ በጣም ያመሰግናሉ ማለት ነው። ይሄ ለሰሙ ነው። ለወርቁ ደግሞ ዮሴፍ ተማሪ ያነ ሥርዓት ታወቀ ማለት ዮሴፍ እመቤታችን መዝገብ ሚላት ሆነ። ሥርዓት የተባለው ትንቢት የሚናገር ሆነ። ስእለቶ የተባለው ደግሞ መተንበዩ ምሳሌ መናገሩ ይሄ ይሆናል ማለት ነው። በዚህ መሰረት እያያችሁ ቅኔ መናገር ትችላላችሁ። ስለዚህ ዮሴፍ የቅኔ ባለቤት ይሆናል። እንዳመጣጡ መዝገብ የቅኔ ባለቤት ይሆናል። የማይሆነው የትኛው ነው ከተባለ ተመሳዩ አካል ማለት የተባለው አካል ማለት ነው። ለምሳሌ መዝገብ ላይ ማንን አወጥተናል ከተባለ እመቤታችን ወጣለች። እመቤታችን ስለዚህ በግልጽ እመቤታችን ድንግል ማርያም ድንግል እያለ አይመጣም ማለት ነው። ወልድ እየተባለ አይመጣም ማለት ነው። ምሳሌ በወልድ ስም ምሳሌ የተሰጠው መና ከተባለ
መና ስለመና ቅኔው ከመጣ በውስጥ ማን አለ ማለት ነው። ለወርቁ ስለመና ይወር ስለሰሙ ለሰሙ ስለመና እንጀራ እንዲህ ይባላል። በወርቁ ደግሞ በውስጥ ወይ በምስጢሩ ወልድ ስላለ ስለዚህ አማኑኤል ኢየሱስ ወልደ አብ ድንግል ማርያም እያለ ቅኔ አይገባም። እነሱ የተባሉት ምሳሌያቸውን የሚገባ ማለት ነው። ይበል ነው።